ዳዊት ከራሱ ተመለሰና ወደ እግዚአብሔር ማየት ጀመረ። ከራሱ ተመለሰ፣ ከትናንትናው ተመለሰ፣ እየሆነበት ካለው ሁኔታ ተመለሰና ስለ እግዚአብሔር ማሰብ ጀመረ። ልክ ስለ እግዚአብሔር ሲያስብ እግዚአብሔር እንደ ትናንትናው የሚሰማ የሚደርስ የሚታደግ ከጠላቶቹ መንካካ የሚያስጥል አምላክ እንደሆነ አስታወሰ። ወደ እግዚአብሔር ጮኻለሁ አለ። ጠላቶቼ በኔ ላይ ሊያብሩ ይችላሉ፣ ሊተባበሩ ይችላሉ፣ ሊመክሩ ይችላሉ። ልክ ነው፣ ከዙፋኔ ወርጃለሁ። እኔ ግን አንድ ነገር አላቆምም። እሱንም ወደ እግዚአብሔር መጮሄን አላቆምም። እግዚአብሔርን መጣራቴን አላቆምም። ወደ እግዚአብሔር ጮኻለሁ። ዳዊት እንደዚህ ነው። እኔ ግን አለ ወደ እግዚአብሔር እጮኻለሁ አለና እንደዚህ አለ። እግዚአብሔር ይሰማኛል አይደለም ያለው፣ እግዚአብሔር ሰማኛል። እግዚአብሔር ምን አለኝ? ሰማኛል። እግዚአብሔር ሰማኝ። እግዚአብሔር ሰማኝ ያለው ወደ ዙፋኑ ተመልሶ አይደለም፣ ወደ ቤተ መንግስቱ ተመልሶ አይደለም። ሰልፍ ላይ ሆኖ ስደት ላይ ሆኖ እግዚአብሔር ሰማኝ አለ። ዛሬ ማለዳ እንደዚሁ በጨነቃችሁ ጉዳይ ላይ እግዚአብሔር ይሰማችኋል። አቻቻቻቻቻ ኤቻቻቻቻ ጥርጣሬውን አስወገደ። ፍርሃቱን ከላዩ ላይ ጣለ። ቅድም ምን ነው በሰማኸኝ ብሎ ነበረ፣ ቸል ብለኸኛል ብሎ ነበረ። ግን ትዝ ሲለው እግዚአብሔር የማይሰማ አምላክ አይደለም፣ እግዚአብሔር የማይደርስ አምላክ አይደለም። ይኸውላችሁ always you should have to keep በእግዚአብሔር ላይ ያላችሁን እርግጠኝነት መጣል የለባችሁ። በፈተና ውስጥ ናችሁ ማለት፣ ጠላት ከቧችኋል ማለት፣ ወዳጅ ተነስቶባችኋል ማለት እግዚአብሔር አልሰማችሁም፣ እግዚአብሔር አያችሁም ማለት አይደለም። እግዚአብሔር አይኖቹ ሁሉ ጊዜ በልጆቹ ዙሪያ ናቸው። እግዚአብሔር የሰማው አቤሴሎም እግዚአብሔር ሰማኝ አለው። አቤሴሎም ታርቆት አይደለም፣ አኪጦፌልም ሐሳቡን ቀይሮ አይደለም። ወዳጆቼ እግዚአብሔር ሰማኝ ያለው ሰውየው ወደ ዙፋኑ ተመልሶ አይደለም። መከራ ውስጥ ሆኖ እግዚአብሔር ሰማኝ፣ ስደት ውስጥ ሆኖ እግዚአብሔር ሰማኝ፣ ጫማውን አውልቆ እግዚአብሔር ሰማኛል። ከዛ እንደዚህ ያለ እንደውም በጠዋት አለ፣ በቀትር አለ፣ በማታ አለ። በጠዋት በቀትር በማታ መጮሄን እቀጥላለሁ፣ እግዚአብሔርም ይሰማኛል። በማታና በጠዋት በቀትር እናገራለሁ፣ እጮህማለሁ፣ ቃሌን አለ ይሰማል። 100% እግዚአብሔር አምላክ ቃሌን ይሰማኛል። እርግጠኝነት አለኝ። አቤሴሎምና አኪጦፌል ተነስተውብኛል። ሀፍረትና ውርደት ውስጥ ነኝ ያለሁትኝ። ከበውኛል፣ እያሳደዱኝ ነው። እንደውም መጽሐፉን ስታነቡት እንደዚህ እኮ ነው የሚለው የእግዚአብሔር ቃል ሲናገር። እነዚህ ሰዎች እንደዚህ ይላል፣ አካሄዳቸውን አልቀየሩም ይላል፣ ክፋታቸውን አላቋረጡም ይላል። ዳዊት እግዚአብሔር ሰማኝ ያለው አቤሴሎም አካሄዱን ቀይሮ አይደለም፣ ክፋቱን አቁሞ አይደለም። አቤሴሎም ክፋቱን እየቀጠለ አካሄዱን እየቀጠለ ጭካኔውን እየቀጠለ፣ ዳዊት ግን አንድ ነገር እግዚአብሔር ሰማኝ፣ እግዚአብሔር ሰማኝ። አቤሴሎምና አኪጦፌል አካሄዳቸውን አልቀየሩም ነው የሚለው ዳዊት። እንደውም ሲናገር እንደዚህ ይላል፣ አቤቱ በሰላም ትቤዠኛለህ። በሰላም መናወጥ፣ ፍርሃት፣ ግራ መጋባት ቀረ። ዳዊት ሰላም የተሰማው ጠላቶቹ እሱን ማሳደድ አቁመዋል። ዳዊት ሰላም የተሰማው ከራሱ ወደ እግዚአብሔር ፊቱ መልሶ። ወዳጆቼ እንኳን አይደለም ልጃችሁና ወዳጃችሁ የልጅነታችሁ ወዳጅ አይደለም፣ ጎረቤታችሁ እንኳን ሲገላምጣችሁ ትኩሷ የደፋባችሁ ነው ይመስላችሁ። እኔ ወደ እግዚአብሔር ጮኻል፣ ሰማኛል። ማታ ቀትርና ጠዋት እናገራለሁ፣ እግዚአብሔር ይሰማኛል። ሁለቱ እርግጠኝነቱ ነበር መጀመሪያ ወሰዱበት። ወደ እግዚአብሔር ጮኻለሁ። ክፋታቸውን አላቋረጡም፣ ከአመጻቸው አልተመለሱ። ደብረ ዘይት ተራራን እየወጣ እያለ ዳዊት አቤሴሎምና ሳኦል አቤሴሎምና አኪጦፌል አውሎ ንፋስና ውሽንፈር ናቸው እንዳልኳችሁ ምን እንዳልተስተውሳላችሁ ምን አለ? እንደ እርግብ ክንፍ ባወጣ እንደ እርግብ እኔ ክንፍ ባወጣው በርብ ከዚህ በሽሽ በምድረ በዳ ሄጄ ባረፍኳል። በምድረ በዳ ሄጄ ባረፍኳል። ከአቤሴሎምና ከአኪጦፌል ለማምለጥ the best solution ክንፍ ነው። ብን ይንዱ እነሱም በረካዩን ተራምዳ ታመልጣቸው። ዛሬም እዚህ ቤት ውስጥ ያላችሁ የት ልጥፋ የት ልሂድ የምትሉ
እንደው ልክ እንደ ዳዊት ታውቃላችሁ ይሄንን ችግር ይሄን ጥያቄ ለማምለጥ ዳዊት እንደ አማራጭ አርጎ የቆጠረው መሸሽ ነው። ከአቤሴሎምና ከአኪጦፌል መሸሽ ነው። ብዙ ጊዜ ሰዎች ከችግራቸው ለመውጣት መሸሽን አማራጭ ያደርጋሉ። ያ አማራጫቸው ግን ለሌላ ከፍተኛ ችግር ይዳርጋቸዋል። መሸሽ ለተጠራ ሰው መፍትሄ አይደለም። መሸሽ ለተቀባ ሰው መፍትሄ አይደለም። ምነው ክንፍ ባወጣል፣ ምነው እርግብ በሆንኩኛል፣ ምነው አንዳንዱን ስራ አስኪያጅ ክንፍ አውጥተህ እንደው በረደ አንዳንድ ጎረቤትን አንዳንድ ዘመን አንዳንድ የቸርች አባል ምነው እንደዚህ ክንፍ አውጥተህ ብን ብለህ እንደውም እስቲ ምድረ በዳ ውስጥ አሁን ይታረፋል አይታረፍም እኮ እንደ እርግብ በሆንኩኝና አለ ዳዊት በርረ በምድረ በዳ ባረፍኩኝ። ግራ ገብቶት እኮ ሲያያቸው ሰዎቹ አደገኛ ናቸው። እነዚህንማ ሸሽቶ ነው ማምለጥ። ለጫማው በኋላ ይታሰብበታል። የሚገርማችሁ ነገር ልንገራችሁ። እነዚህን ሸሽቼ ባመለጥኳቸው ምነው እንደ እርግብ በሆንኩኝ ያስባሉትን ሁለት ሰዎች ከራሱ አንጻር ነው ሲያያቸው እንደ ክንፍ መሆን ያማረው። ከራሱ ተመልሶ ወደ እግዚአብሔር ሁኔታዎችን ሲያይ እግዚአብሔር እንደሚሰማው እርግጠኛ ሲሆን ልክ ዳዊት እግዚአብሔር እንደሚሰማው እርግጠኛ ሲሆን እነዚህን ሸሽቷቸው ሳይሆን ጥሏቸው ነው የሚያልፈው። ችግሮቻችሁን ፈታችኋቸው እንጂ ሸሽታችኋቸው አታልፏቸው። አልሰማችሁኝም ያልኩትን? ምንም አይነት ችግር በዚህ ዓመት ፈታችሁት እንጂ ሸሽታችሁት አታመልጡትም። ፈታችሁት ነው የምታልፉት። እኔ እግዚአብሔር ብሎኛል ተናግሮኛል የሚል ሰው ካለ አሜን ይበለኝ። ምንም አይነት ችግር ፊት ለፊታችሁ ሊኖር ይችላል። እግዚአብሔር እንደዚህ ይልሻል፣ ያ ችግር ትፈቸዋለሽ እንጂ አትሸሽው። ፈትቼው እንጂ ሸሽቼው ማልፎ ችግር የለም። ሸሽቼው መንገድ ቀይሬ ሰፈር ቀይሬ ከተማ ቀይሬ አገር ቀይሬ አይደለም የገጠመኝ ችግር ማልፈው እፈታዋለሁ ፊት ለፊት እፈታዋለሁ። ምን ይላችሁ በኢየሱስ ስም። እንደውም አስፈላጊ ከሆነ አሜን የሚል ሰው ካለ ይሆንለታል። አስፈላጊ ከሆነ ሰፈር የምትቀይሩት አድራሻ የሚቀይረው ችግራችሁ እንጂ እናንተ አትሆነው። መንገድ የሚቀይረው ችግራችሁ ራሱ ይሆናል። እናንተ ስለ ችግራችሁ መንገድ አትቀይሩ። አልሰማችሁኝም ያልኩት? ብዙ ሰው በብድር ምክንያት መንገድ ይቀይራል፣ በችግር ምክንያት ሰፈር ይቀይራል፣ ሀገር ይቀይራል፣ መስሪያ ቤት ይቀይራል። እነግራችኋለሁ whatever it is የትኛውም አይነት ጥያቄ ትልቅ ይሁን ትንሽ፣ ረጅም ይሁን አጭር፣ ወፍራም ይሁን ቀጭን፣ የትኛውም አይነት ጥያቄ በኢየሱስ ስም ትፈቱታላችሁ እንጂ አትሸሹትም። ዳዊት ደቦል አንበሳና ድብ ያልሸሸ ሰው አኪጦፌልና አቤሴሎምን ለመሸሽ አሰበ። ምን ነው እንደ እርግብ ክንፍ አውጥቼ በሸሸው እንዳላለ ልክ ከራሱ አንጻር ነው ሲያያቸው። ወዳጆቼ ከራሳችሁ አንጻር፣ ከኤክስፒሪየንሳችሁ፣ ከገንዘባችሁ፣ ከጓደኛችሁ፣ ከእናንተ ካፓሲቲ አንጻር ስታዩት የገጠማችሁ ችግር የተነሳባችሁ ማዕበል ይሄንንማ እንደ እርግብ ክንፍ አውጥታችሁ ካልሸሻችሁት በምን ታመልጡታላችሁ? ግን ወደ እግዚአብሔር ሁሉ ጊዜ ስትዞሩ እግዚአብሔር ላይ ያላችሁን እርግጠኝነት ስትጠብቁ እግዚአብሔር እንደሚሰማችሁ እርግጠኛ ስትሆን እግዚአብሔር ዝም ብሏል ማለት እየተዋጋ አይደለም ማለት አይደለም። እግዚአብሔር ጸጥ ብሏል ማለት ትቷችኋል ማለት አይደለም። እግዚአብሔር ዝም ብሏል ማለት ፊቱን ከእናንተ መልሷል ማለት አይደለም። እነግራችኋለሁ፣ እውነቴን ነው የምላችሁ። ኳስ ወደ ታች እንደሚመታ ልክ እንደዚህ ጠላታችሁን ወደ እግራችሁ በታች ይመታቸዋል። ይመታሉ በኢየሱስም፣ ይመታሉ በኢየሱስም። ያሳደዷችሁን እነዛን ታሳድዳላችሁ። እግዚአብሔር ያላችሁ እንደዚህ ነው። የትኛውም አይነት ጥያቄ ፈታችሁት እንጂ ሸሽታችሁት አታልፉት። ሸሽታችሁት አይደለም የምታልፉት። ትላንት ሲሆን ሸሽታችሁት አይደለም ፈታችሁት። እነግራችኋለሁ የሸሻችሁት ችግር ለዛሬ እንጂ እድሜ የሚሰጣችሁ ለነገ እድሜ አይሰጣችሁ። የሸሻችሁት ችግር ተጠናክሮ አቅም ጨምሮ ነው እንጂ እንደ ኤሳው የሚጠብቃችሁ። ያዕቆብ ኤሳውን ሸሽቶት ሄዶ ሲመለስ ብዙ ክፍል ሰራዊት ሆኖ ነው የጠበቀው። በብዙ ወታደር ታጅቦ ነው የጠበቀው። የምትሸሹት የትኛውም ጥያቄ
በሌላ ጊዜ ሲያገኛችሁ አቅም ጨምሮ ነው እንጂ የምታገኙት አቅሙ ተዳክሞ አታገኙትም። ስለዚህ የተቀባ ሰው የተጠራ ሰው እግዚአብሔር ላይ እርግጠኝነት ያለው ሰው ችግሩን ሸሽቶ አይደለም ችግሩን ፈቶ ነው ያለው። እግዚአብሔር ሰማኝ በሰላሙ ተቤዠኛል። ከዛ ሲናገር እኮ እንደዚህ ነው ሰዎቹ አካሄዳቸውን አልቀየሩም፣ ክፋታቸውን አላቆሙ፣ ተንኮላቸውን አላቆሙ፣ ምክራቸውን አላቆሙ። ሰውየው ግን ፍርሃቱን አቆሟል። ሰዎቹ ተንኮል አላቆሙም፣ ክፋት አላቆሙም፣ ሴራ አላቆሙም። ሰውየው ግን ፍርሃት አቁሟል። የግድቡን ድንጋጤ አቁሟል። መረበሽ አቁሟል። ሰውየው ዳዊት እኮ እንደዚህ ነው የሚለው አካሄዳቸውን ይላል ዳዊት ሲናገር አልቀየሩም ማለት። አኪጦፌልና አቤሴሎም አካሄዳቸውን አልቀየሩም። ዳዊት ግን ፍርሃቱን አቁሟል። ሰዎቹ ክፋት አላቆሙም፣ ተንኮል አላቆሙም፣ ሴራ አላቆሙም። ዳዊት ግን መናወጥ አቁሟል። ድንጋጤ አቁሟል። መቅበዝበዝ አቁሟል። መቅበዝበዝ አቁሟል። ዳዊት ፍርሃት መንቀጥቀጥ አቁሟል። ቅድም እንዲህ ሲንቀጠቀጥ የነበረ ሲደነግጥ የነበረ ሲፈራ የነበረ ሲርበተበት የነበረ ሲቅበዘበዝ የነበረ ሰውዬ አሁን ግን መቅበዝበዝ አቆመ፣ ፍርሃት አቆመ። አንድ ነገር ችግራችሁን ፈታችሁት እንጂ ሸሽታችሁት አታልፉትም። ሁለተኛ ነገር እግዚአብሔር ላይ ያላችሁን እርግጠኝነት በጠበቃችሁ ቁጥር ወደ እግዚአብሔር ጮኻለሁ ሰማኛል። ተመልከተኝ ቸል አትበለኝ ብሎ ነበር ቅድም። አሁን ግን ሰማኛል። ጠዋት ማታና ቀትር እናገራለሁ፣ እግዚአብሔርም ይሰማኛል። በጣም የሚገርማችሁ ነገር ልንገራችሁ። ቀጥሎ የሆነው ጉዳይ እንደዚህ አቤቷ በሰላም ትቤዣት አቤሴሎምና አኪጦፌል ክፋት አላቆሙም፣ እኔ ግን ፍርሃት አቆመ። ችግር አላቆሙም፣ ተንኮል አላቆሙም፣ ማሴር አላቆሙም፣ እኔን ማሳደድ አላቆሙም፣ እኔ ግን መፍራት አቆመ። መፍራት ያቆምኩት እኔ ክንፍ አውጥቼ አይደለም። መፍራት ያቆምኩት እኔ ሰራዊትና ጦር አደራጅቼ አይደለም። መፍራት ያቆምኩት እግዚአብሔር እንደሚሰማኝ እርግጠኛ ስለሆንኩ ነው። አንድ ሰው ይፈራል ማለት እግዚአብሔር ላይ እርግጠኝነት የለውም ማለት ነው። እግዚአብሔር ይረዳው ዘንድ እርግጠኛ አይደለም። ያግዘው ዘንድ እርግጠኛ አይደለም። እግዚአብሔር ይደርስለት እንደሆነ እርግጠኛ አይደለም። ትፈራለህ ማለት እግዚአብሔር ላይ መተማመኛ የለህም ማለት ነው። አንድ ሰው ይፈራል ማለት እግዚአብሔር ላይ እርግጠኛ አይደለም ማለት ነው። እግዚአብሔር ደራሽ እንደሆነ እርግጠኛ አይደለም። ያለቀን እንደሚቀጥል፣ የተቋረጠን እንደሚቀጥል፣ የተዘጋን እንደሚከፍት፣ ሰው ሁሉ አፍንጫውን የያዘበትን እሱን በትንሣኤ ኃይል እንደሚያቆመው፣ ያከተመን ነገር በሕይወት እንደሚያስቀጥለው እርግጠኛ አይደለም ማለት። እኔ ደግሞ እርግጠኝነቴ በቁመቴ፣ በፍጥነቴ፣ በችሎታዬ፣ በጉልበቴ አይደለም። እርግጠኝነቴ በእግዚአብሔር ላይ ነው። እርግጠኝነቴ በሚከተለኝም ሰው አይደለም። እርግጠኝነቴ በእግዚአብሔር በጠራኝ በአምላኬ በእግዚአብሔር ላይ ነው። ሰይጣን እየዶለተባችሁ እናንተ ፍርሃት ካቆማችሁ አንድ ነገር ይግባችሁ። በጣም እርግጠኝነታችሁ ከጠላታችሁ ምክር ይልቅ በእግዚአብሔር ዝምታ ላይ ነው። መጨረሻ ላይ እንደውም ቃሉ ሲናገር እንደዚህ ይላል፣ ጻድቁን ለመናወጥ አይፈቅድለትም። ለምን እንደው ታውቃለህ? እግዚአብሔር ጠላቶች እንዲመክሩ ይፈቅድላቸዋል፣ ችግር የለም። እንዲሰበሰቡ ይፈቅድላቸዋል። አንድ ነገር ግን አይፈቅድም፣ ጻድቁ እንዲናወጥ እግዚአብሔር አይፈቅድም። የቱንም ያህል ሊማከሩ ይችላሉ፣ አንተ እንድትናወጥ ግን እግዚአብሔር አይፈቅድላቸው። እንድትናወጥ እግዚአብሔር አይፈቅድላቸው። የመጀመሪያ ትርጉም የሚለው እንደዚህ ነው፣ ለጻድቁም ለዘላለም ሁከት አይሰጠውም። ሁከት አይሰጠውም። ወዳጆች በምድር ላይ አንደኛ ጉደኛ ምናምን የተባለ ችግር ሊመጣ ይችላል። በልጅነታችሁ እንዳስለመዳችሁ ያኔ ጠዋት ዳዊትን እንዳስለመደው ሳኦል እንኳን በደነገጠና በፈራ በተቀመጠ ጊዜ የእስራኤልን ተግዳሮት ተጋፍጦ እንደጣለው ያኔ በልጅነታችሁ እልፍ ድሎችን እንድትቀናጁ ያደረጋችሁ አምላካችሁ እግዚአብሔር አሁን ከዚህ በኋላ በሕይወታችሁ የሚመጡት ቻሌንጆች፣ ችግሮች በልጅነታችሁ ከገጠማችሁ ተግዳሮት እጅግ በጣም በመቶኛ ያነሱ ናቸው። እናንተ በድል ውስጥ ስትኖሩ ድልን መጠራጠር ጀመራችሁ እንጂ ድልን ለምዳችሁ እናንተ ድልን ለምዳችሁ ኖርማል ላይፍ ሆነባችሁ እንጂ የእግዚአብሔር ተአምራት
በእርግጠኝነት እዚህ እስክደርሱ ካለፋችኋቸው ጥያቄዎች ይልቅ ከዚህ በኋላ ያሉ ጥያቄዎች በጣም ኤሌመንተሪ ናቸው። ትልቁን የህይወት ተግዳሮት በመጣችሁበት የህይወት መንገድ ነው ያለፋችሁት። ትልቁን የህይወት ፈተና ያለፋችሁት በመጣችሁበት መንገድ። እግዚአብሔር ያላችሁ መታመን እንዳይወሰድባችሁ። ዳዊት መታመኑ በትላንትናው ድሉ ላይ አይደለም። በክርስትና ህይወት ሁለት መጥፎ ነገር በህይወት አይቻል። አንደኛው እምነታችሁ በትላንትና ድላችሁ ላይ ሲሆን ክፉ። የትላንትና ድላችሁ ታሪክ ብቻ ነው። የዛሬ ሀብታችሁ የትላንትናው ድል ሚስጥር የሆነው የትላንትናው ድል የሰጣችሁ እግዚአብሔር ነው። ዛሬ ላይ ያላችሁ ፖቴንሻል እንጂ የትላንትና ድላችሁ ለዛሬ በምንም መልኩ ፖቴንሻል ይሆናችሁ። ለዚህ ነው ዳዊት ብዙ ጊዜ የአማሌቅ ንጉሥን መጥቶ ሚስቱንና ልጆቹን በወሰደበት ጊዜ ልውጣ ትሰጠኛለህ አለ። ጦረኛ ነኝ ልውጣ አለ። እምነቱ ዳዊት የትላንትና ኤክስፒሪየንሱ ላይ አይደለም። የትላንትና ድሉ ታሪክ ውስጥ ጉልበት፣ ታሪክ ውስጥ ያለው እውነት ብቻ። ጉልበት ያለው አሁን በሆነው በእግዚአብሔር ማንነትና ህልውና ውስጥ ፍርሃት የምታቆሙት፣ ድንጋጤና መቅበዝበዝ የምታቆሙት በዘመናችሁና በመንገዳችሁ ላይ ጠላቶቻችሁ ክፋት ስላቆሟል። ይህ ሰውዬ እንዴት ነው እንደዚህ በአንድ ምዕራፍ ውስጥ በሁለት መንፈስ የምታዩት? እስከ ቁጥር 15 ሲፈራ፣ ሲንቀጠቀጥ፣ ሲደነግጥ፣ ሲናወጥ ቆየ። 16ኛው ምዕራፍ ላይ ቋንቋ ቀይሮ እንደዚህ ይላል፣ በላይ ላይ ብዙ ነበሩና ይልና ቤዛ የላቸው። ቆይ ቅድም ሲፈራቸው የነበረው ምን አላቸው ብሎ ቲፎዞ አላቸው ብሎ ነው፣ ጦር አላቸው ብሎ ነው፣ ወታደር አላቸው ብሎ ሲፈራቸው የነበረው። ክንፍ አውጥቼ ባመለጥኳቸው ያለው ምን ብሎ ነው? አውሎ ንፋስና ውሽንፍር ናቸው ብሎ እኮ። አሁን ግን ቅድም አውሎ ንፋስና ውሽንፍር ያላቸው ሰዎች አሁን ሲያያቸው ቤዛ የላቸው፣ ቆሌ የላቸው፣ ከአብ ዘንድ እርዳታ የላቸው። ከአብ ዘንድ ይሁን አላገኙ። ተማክረዋል ማለት ይሆንላቸዋል ማለት አለ። ብለዋል ማለት ይሳካላቸዋል ማለት አለ። ረግመዋል ማለት ትደርቃለህ ማለት አይደለም። ሰማይ ልንገር፣ እመነኝ፣ ጠላቶች ወደ አንተ የላኩትን ስድብ እግዚአብሔር በፍጥነት ከመቶ እጥፍ ወደ እነሱ ይመልስባቸዋል። ፈተና ሲበዛባችሁ፣ ልጃችሁና ወዳጃችሁ ሲከዳችሁ፣ በዚህ ቅርበት የሚጠጋጋችሁ ማዕበልና ወጀብ ቻሌንጅ ሲያስነሳባችሁ፣ እመኑኝ እርግጠኝነታችሁ እንዳታሱስ። እግዚአብሔር ቸል ያላችሁ የተዋችሁ የማይሰማችሁ የማይደርስላችሁ እንዳይመስላችሁ። ጩኸታችሁን አታቋርጡ። ከእግዚአብሔር ጋር ያላችሁ ፌሎሺፕ በሱ መታመናችሁን አታቋርጡ። ምዕራፉ ሲያልቅ እኔ ግን ባንተ ታመናለሁ። እኔ በትናንትናው ጋሻና ጦር አለ። አቤሴሎም ተነስቶብኛል፣ አኪጦፌል ተባብሮታል። ጎልያድን አንገቱን የቆረጥኩበት እሱን አምጡልኝ ብላ አይደለም። እኔ ባንተ የትናንትናው ነገር ከሁሉ የገረመኝ እንደዚህ ነው። ሁለት ነገር አወራ ነው እንደዚህ ነው። ትካዜህና አዲሱ ትርጉም የሚለው የከበደህን አልችለውም ያልከውን ከአቅሜ፣ ከእውቀቴ፣ ከችሎታዬ፣ ከገንዘቤ በላይ ነው ያልከውን፣ ከሐኪሞች በላይ ነው ያልከውን፣ ከባለስልጣኖች በላይ ነው ያልከውን በእግዚአብሔር ላይ ጥፋት። ለካ ሰውየው መንፈሱ የተቀየረው፣ ቋንቋ የተቀየረው፣ ሁሉ ነገሩ የተቀየረው ትላንትና ያለከለከው የተንቀጠቀጠው ጨለማ ዋጠኝ ያለው ተሸክሟቸው አኪጦፌልንና አቤሴሎምን ተሸክሞ ነው እንደዛ ይሆናል። ወሰደና የከበደህን አለ ትካዜህን ያስተከዘን እንድትቆዝን ይሄ እየወሰደ የሚመልስህ በምሳ መካከል ቤተሰብ ጋር ቁጭ ብለህ ምሳ እየበላ ውስጥ አድርጎ መልስ የሚያደርግህ ታክሲ ተሳፍረህ ወስዶ ፌርማታውን አሳልፎ የሚያወርድህ